ሰላም የዩቲዩብ ቤተሰቦቼ እንዴት ናችሁ? እንግዲህ ከረጅም ጊዜ በኋላ ተመልሼ መጥቻለሁ። ትንሽ ጠፍቼ ነበር፣ አልቻልኩም ነበር። አሁን ተመልሻለሁ። ያው እንደተለመደው የአብሽ ለፀጉር የአብሽ አሰራሩን ይዤ መጥቻለሁ። ዘብዝፌ ያሳደርኩትን አብሽ እዚህ ጋር ውሃ ጨምሬ በደንብ አድርጌ ያው እንደምታዩት ፈጭቼ ከዛ ላይ ሞሪንጋ እዚህ ጋር እንደምታዩት ያው የተፈጨ ሞሪንጋ የተፈጨ ቡና እኔ ኔስካፌውን ነው የምጠቀመው። በደንብ የደቀቀ ስለሆነ ምንም አይነት ገለባ ስለሌለው ኔስካፌ ኮፊውን ነው የምጠቀመው። ከዛ በኋላ ሁለት ቅባቶች ደግሞ ጨምርበታለሁ። ያው አልመንድ እና ጆጆባ ኦይል ተጠቅሜያለሁ። በአሁኑ ያሉኝ ቅባቶች እነሱ ብቻ ናቸው። እነሱን ቅባቶች ቀላቅዬ ጨምሬበታለሁ። እንደዚህ አድርጋችሁ በደንብ አድርጋችሁ የሚበቃችሁን ያህል ቅባት ከጨመራችሁ በኋላ በደንብ አድርጋችሁ መልሳችሁ ብሌንድ ታረጉታላችሁ። በደንብ አድርጋችሁ እስኪዋሃድ ድረስ ትፈጩታላችሁ። ከዛ በኋላ ልክ እንደዚህ አይነት ቴክስቸር ይኖረዋል። ለመቀባት ሬዲ ይሆናል። በደንብ አድርጋችሁ ውስጡን ተቀቡታላችሁ። ለሚነቃቀል ፀጉር አላድግ ላላችሁ ፀጉር በደንብ አድርጎ ነው የሚያሳድገው። በደንብ አድርጋችሁ ከውስጥ ጀምራችሁ እስከ ፀጉራችሁ ጫፍ ድረስ በደንብ አድርጋችሁ ትቀቡታላችሁ ማለት ነው። ያው በደንብ እያራሳችሁ በደንብ ማሳጅ እያደረጋችሁ ፀጉራችሁን እያሻችሁ በደንብ አድርጋችሁ ትቀባላችሁ። ያው ለዛሬ እንግዲህ እንደዚህ አድርጌ ተቀብቻለሁ። ከዚህ በኋላ ለአንድ ሰዓት ስቲም ገብቼ ይታጠባለሁ። ስለተከታተላችሁኝ በጣም አድርጌ አመሰግናለሁ።